ቅዱስ ሚካኤልን ባይን ያዩት ባካላዩ ስቶሪ ታይም ልነግራችሁ ነው። ባለፈው በለቀኩት የቅዱስ ሚካኤል ቪዲዮ ላይ ቅዱስ ሚካኤል እንዴት እንዳዳነኝ ልንገራችሁ ወይ ብዬ ካፕሽን ላይ ጽፌ ነበረ። በጣም ብዙዎቻችሁ ነገር ስቶሪ ታይም እያላችሁ ነበረ። ሰው ዛሬ ልነግራችሁ ነው ማለት ነው። ታሪኩ የጀመረው 5ኛ ዓመት የግቢ ተማሪ ሆኜ ነው፣ ተመራቂ ተማሪ ሆኜ ማለት ነው። እንደነገርኳችሁ እርጉዝ የነበርኩት መጨረሻ ዓመት ላይ ነው። ተመራቂ ተማሪ ሆኜ ነበር ልጄን ያረገዝኩት። በጣም ፈታኝ ጊዜ ነበር ያሳለፍኩት፣ በጣም ከባድ ጊዜ። እሱም በሰፊው ሌላ ጊዜ ነግራችኋለሁ ያሳለፍኳቸውን ከባድ ፈተናዎች። አሁን ግን ቅዱስ ሚካኤል ያደረገልኝን ነገር ልነግራችሁ ነው የመጣሁት። ከኮሮና ተመላሽ ስለነበርን በኮሮና ታይም ያልተማርናቸውን ክላሶች እና አክቹዋል ክላሱን አንድ ላይ መውሰድ ነበረብን። ዳት ሚንስ የ3 ሴሚስተር ኮርስ በ2 ሴሚስተር ማለቅ ነበረበት። 5ኛ ዓመት ስትሆኑ ደግሞ ፕሮፖዛል አለ፣ ሪሰርች አለ። እኛ ደግሞ ተመራቂ ተማሪዎች ስለነበርን ያኔ አሁን ኤግዚት ሁሉም ኮርሶች ላይ ሁሉም ዲፓርትመንት ላይ ከመምጣቱ በፊት የህግ ተማሪዎችና የጤና ተማሪዎች ያኔ ኤግዚት እንወስድ ነበር። ኤግዚት አለብን፣ ለኤግዚት ማንበብ አለብን። እሱ ብቻ አይደለም፣ የምንወስዳቸው ኮርሶች 14 15 ምናምን ይሆናሉ። የነዚህ ሁሉ ኮርስ በየ2 ቀኑ ሚድ አለ፣ ፋይናል አለ፣ አሁን ሚድ አለ፣ ፋይናል አለ። ምንም እረፍት የሚባል ነገር አልነበረንም ጭራሽ ማለት ነው። ከዛ እንደዚህም ሆኖ እኔ እርጉዝ ነኝ። ቤተሰብ ሰማ አልሰማ ከፍተኛ ጭንቀት አለ። ሲሰሙ ምን ይላሉ? አባቴ ሲሰማ ምን ይላል? ከፍተኛ ጭንቀት አለ። ተማሪ ሲያቅ እርጉዝ መሆኔን ተማሪ ሲያይ በቃ የሰው ወሬ የሰው አፍ ውስጥ ገባል የሚለው ጭንቀት አለ። ከልጅ አባት ጋር አንዳንድ ያለመስማማቶች ይፈጠሩ ነበረ። በዚህ ሁሉ ጭንቀት ውስጥ ነው ሳልፍ የነበረው ማለት ነው። ከዛ ክላሱ ተጨምሮ በዚህ ሁሉ ውስጥ ግን በጸሎት ነበረ መቋቋሙ፣ ሁሉን ነገር በጸሎት የወደፊቱን ሳይሆን የነገውን የዛሬውን። ነገ ፋይናል ካለብኝ የወደፊቱን መጨነቅ ትቼ ስለነገው ፋይናል ምናምን ነበር የማስበው። እና እኔ ስማር ያቺ የ11ኛዋ ሰዓት ጎበዝ ተማሪ ነበርኩኝ። ይሄ ወሩን ሙሉ የምታጠናዋ ሰዓት ነገ ፈተና ነው ስትባል ዛሬ ቀኑን ሙሉ ምናምን አጥንታ ሙሉ ኮርሱን አንብባ ገብታ አሪፍ ውጤት የምታመጣዋ ልጅ ነኝ እኔ የነበርኩት ማለት ነው። አመቱ አለቀና አንድ ኮርስ ብቻ ፋይናል ቀረን። አንድ ኮርስ ብቻ። እሱን ፋይናል ጨርሰን ምንድነው የምናደርገው? አፓረንት ነው የምንወጣው፣ ልምምድ እንወጣለን ማለት ነው። አፓረንት በምንወጣበት ሰዓት እኔ የ7 ወር እርጉዝ ነበርኩኝ። ልንወጣ በተዘጋጀንበት ሰዓት ማለት ነው። እኔ የ7 ወር እርጉዝ ነበርኩኝ። ኦልሬዲ ላይክ ማረፍ የሚገባኝ ታይም ላይ ነኝ። በጣም ብዙ ኤግዞስትድ ሆኛለሁ ምናምን በብዙ ነገር። ደን የዛ የፈተናው ቀን እንዳልኳችሁ እኔ 11ኛዋ ሰዓት ተማሪ ነኝ። ማታ ፓወርፖይንት በስልኬ ያነበብኩኝ፣ እንደውም ላይብራሪ ራሱ አልነበርኩኝም። በስልኬ ፓወርፖይንቶቹን አነበብኩኝ፣ ሙሉ ኮርሱን አንብቤተኛው። ደን ብዙ ጊዜ ፈተና ይከብደኛል ብዬ ካሰብኩኝ ወይ የሆነ ፈተና ካስጨነቀኝ የእመቤቴን ስዕል ይዤ እገባለሁ ፈተና ላይ። እሺ ትንሿን አልቻለ እሷን የእመቤቴን ስዕል ይዤ እገባለሁ። ግን ወይ ኪሴ ውስጥ ነው ይዤ የምገባው ወይ ደግሞ ኪስ ከሌለኝ የስልኬ ከቨር ውስጥ አረጋታለሁ። ወርሱ እንትን ካላልኩኝ እዚህ ውስጥ ነው ከትቻት የምገባው ማለት ነው። የዛን ቀን አዶን ነው የቅዱስ ሚካኤልን ስዕል ይዤ ገብቼ አላውቅም ጭራሽ ማለት ነው። ከዛ የቅዱስ ሚካኤልን ምስል ይዤ ገባው። እንዳልኳችሁ ወይ ኪሴ ውስጥ ነው የማደርገው ወይ እዚህ ውስጥ ነው የማደርገው፣ ፊት ለፊት ግን አላደርግም። የዛን ቀን የቅዱስ ሚካኤልን ስዕል ሀል ነበር የተፈተነው። ትልቅ አዳራሽ፣ የመማሪያ አዳራሽ አለ። እዛ ቴብሉ ላይ ፊት ለፊት አደረግኩት የቅዱስ ሚካኤልን ምስል ማለት ነው። የመጨረሻ ፈተናችን ነው እንግዲህ። ከዛ ፈታኞቹ እስኪመጡ ምናምን ብለን ኦልሞስት ሁላችንም ባንሆንም የተወሰነ ሰዎች ስልካችን ላይ ፓወርፖይንቱን እያነበብነው ነበረ። ከዛ መምህራኖቹ መጡ፣ ፈተና መስጠት ሲጀምሩ ስልኬን ዘጋሁትና እንደዚህ እግሬ መሀል አስቀመጥኩት መቀመጫው ላይ ማለት ነው። መቀመጫው ደግሞ ይሄ የሲኒማ አይነት መቀመጫ ነው። ብድግ ስትሉ ምልስ የሚል እንደዚህ ወደ ላይ የሚመለሰው መቀመጫ ነው እና እሱ እግሬ መሀል አደረግኩት ስልኬን ማለት ነው። ከዛ እንደ አጋጣሚ ሜቢ አዶኖ አንድ ሰው ሲኮርጅ ይሁን አላውቅም፣ ስልክ ተያዘበት ተፈረመበት ማለት ነው። መፈረም ማለት በእኛ ታይም ያንን ኮርስ ድጋሚ ተወስዱታላችሁ ከተፈረመባችሁ ማለት ነው። ከዛ መምህራችን እያንዳንዱ እየዞረ ስልክ የያዙትን ሰዎች መቀበል ጀመረ። ሲከፍት ፓወርፖይንቱን ነው የሚያገኘው። ሲከፍት ስልክ ፓወርፖይንቱን ነው የሚያገኘው። እኔም ፓወርፖይንቱን ከፍቻለሁ ፈተና ከመጀመሩ በፊት። ፈተና ከተጀመረ በኋላ አልከፈትኩም። በእርግጥ ብዙ ተማሪ እንደሚሉት ያኔ አላዩም፣ ፈተና ከተጀመረ በኋላ አላዩም።
WPS ነበረ አፑ። WPS ደግሞ ያሳያል ላይክ ልክ ስትከፍቱት ከአንድ ሰዓት በፊት ነው የተከፈተው ወይ ደግሞ ከ30 ደቂቃ በፊት ምናምን ብሎ ያሳያል። ግን መምህሩ እሱን ራሱ ቼክ እያደረገ አልነበረም። አረ ያው መቼ እንደከፈትኩት ምናምን ያሉት ተማሪዎች ጭራሽ ቼክ ማድረግ አይፈልግም ነበር። እሱ ዝም ብሎ ስልክ ካገኘ እስኪከፍተው ፓወርፖይንቱ ካለ ስቶሪ ላይ ራሱ ይሄ ሂስትሪ ላይ ራሱ ካለ እንዳለ እየፈረመባቸው ነበር ማለት ነው። ከዛ ቀጥታ መጣ ወደኔ መምህሩ መጣና ስልክሽን አምጫልኝ። ቀጥታ መጣ ወደኔ መምህሩ መጣና ስልክሽን አምጫልኝ። ስልኬን እንግዲህ አልያዝኩትም አላየውም ምናምን ብያቸዋለሁ። እዚህ እግሬ መሀል እንዳለ ነው አልኩትኝ። ደነገጥኩ። በቃ ከአንዳንድ የመጣልኝ ነገር በቃ ሊፈርምብኝ ፈረመብኝ ማለት 7 ወር ሆኖኛል ብያቸዋለሁ እርጉዝ ሆኜ። ፈረመብኝ ማለት ያንን ኮርስ ድጋሜ መማር አለብኝ። ድጋሜ ለመማር ደግሞ እኔ ሳስብ የነበረው አፓረንት መውጣትን ነው። አፓረንት እናቴ ጋር ወጣለሁ፣ ከዛ እማርፍበት ታይም ነው እሄዳለሁ። ስራ እንደ ስራ በሉት ተከፍሏችሁ ነው አፓረንት የምትወጡት። ስራ እሄዳለሁ እመለሳለሁ፣ ከዛ የረፍት ጊዜ ነው ብዬ ነው ያሰብኩት። ሶ ያ ይቀራል። አፓረንት አልወጣም ሌላ ሀገር፣ እዛው ግቢ ሆኜ ያንን ትምህርት ድጋሚ እማረዋለሁ ማለት ነው። ከዛ በዚህ መሀል 7 ወሬ ያልቃል፣ እወልዳለሁ። እዛው ግቢ ሆኜ ወለድኩ ማለት እዛ ምንም ቤተሰብ ምንም ዘመድ የሌለኝ ቦታ ላይ ማን ሊያርሰኝ ነው አንድ። ከዛ ደግሞ እሺ ከወለድኩ በኋላ ወደ ቤተሰብ ሊሄድ ስብል ቁስል ይዤ ስንትና ስንት ኪሎ ሜትር አቋርጬ ቁስል ይዤ አራስ ልጅ ይዤ ያው ማን ነው ልጄንስ የሚይዝልኝ? በቃ እሱ ነው አይምሮዬ ላይ ከአንዳንድ የመጣው ማለት ነው። ከዛ አልኩት አልያሽም ስልክ አለ። አልኩት አስቤበት ራሱ አይደለም እንደዚህ ያልኩት ማለት ነው። ድንገት ነው በቃ ይመጣልኝ። ተነሽ እስቲ ምናምን ቢለኝ እኮ ስልኬን እዚህ እግሬ መሀል ነው ያስቀመጥኩት ብያቸዋለሁ አይደል? ተነሽ ምናምን ቢለኝ ብድግ ስል ወንበር ወደ ኋላ ይመለሳል፣ ስልኩ መሬት ይወርቃል። ዋሽቻለሁ። እዚህ ጋር ስንት ወንጀል እንደሚሆን አስቡት። ዋሽቻለሁ ስልክ የለኝም ብዬ። ከዛ ደግሞ ሲከፈት ፓወርፖይንቱን ኦብቪየስሊ ያገኘዋል። በቃ ከባድ ነው የሚሆኑት ነገሮቹ ማለት ነው። ከዛ አለሽም ብለኝ ያው ቅዱስ ሚካኤልን አየሁት። ቅዱስ ሚካኤልን በአካል አየሁት። ውሸት ሊመስል ይችላል አይደል? እዛች ጋር ትንሽ የቅዱስ ሚካኤል ስዕል ፊት ለፊት ያለች ብያቸዋለሁ። እዛ ላይ ያለው ምስል እንዲህ በአካል ነው ሲታየኝ የነበረው። በቃ በአካል በቃ ተዋት ነው በቃ ምናምን ያለ ቅዱስ ሚካኤል በክንፉ እንደዚህ ሸፍኖት ምናምን መለሰው መምህሬ እና ሄደ። እሺ ምናምን ነገር ብሎ ሄደ። በቃ አላመንኩትም፣ እያየሁት አላመንኩትም። እና ስልኬን ራሱ መንካት ፈራውኝ። ከዛ እና ፈተናዬን ሰርቼ ጨረስኩኝ። እንደምን ተረጋግቼ ነው ወጣሁ። አምኜሽ ነው ያልፈተሽኩሽ መምህሬ አልኩኝና ደንግጬ እሺ ብዬ ወጣሁ ማለት ነው። ብታምንም ባታምንም ከግማሽ በላይ የሚሆን ተማሪ ተፈርሞበታል። አፓረንት መውጣት እየፈለጉ ስለተፈረመባቸው ብቻ እዛ ግቢ ቀርተው። ክላስሜቶቼ ይሄን ቪዲዮ የምታዩት ከሆነ ይሄን ሞመንት ትረሱታላችሁ ብዬ ጭራሽ አላስብም። የምታስታውሱት ኮሜንት ላይ ጻፉልኝ። ከዛ ሄድኩኝ እኔ አፓረንቴን ሄድኩኝ። በጣም ጥሩ ዳኛ ገጠመኝ። ጨረስኩ አፓረንቴን ምናምን ወለድኩኝ። መሀል ላይ ነው የወለድኩት። ከወለድኩኝ በኋላ ከ3 ሳምንት በኋላ ነበር ምርቃታችን የነበረው። ሄድኩኝ ተመረኩ። 3 ሳምንት ሆኖ የነበረው ወልጄ ሄጄ ተመረኩኝ። ከዛ ተመልሰን ነው በሳምንቱ ኤግዚት ነበር ፈተና ማለት ነው። ከዛ ልፈተን ሄድኩኝ። ደረቀ ጡቴ በቃ ደረቀ። ምንም ብትጠባው አጥሚት ብጠጣ ማር ብጠጣ ኢቭን የማልወደውን ቢራ ራሱ ጥሩ ነው ቢራ ወተት እንትን ይላል ሲል ቢራ ሁላ ጠጣ። ለ3 ቀን ለ4 ቀን ምናምን ደረቀ ጡቴ ምንም። ከዛ ሚካኤል ቀን ነበር በቃ አለቀስኩ። በጣም ከፋኝ ምናምን ልጄን ማጥዋት እየፈለኩኝ ግን ጡቴ ደርቋል። ጡጦ መጥባት ጀመረች ማለት ማመን አቃተኝ። እንዴ በቃ ላላጠዋት ነው ልጄ ምናምን ነገር ብዬ በጣም ከፋኝ፣ አለቀስኩኝ። ቅዱስ ሚካኤል የምትወደኝ ከሆነ እኔ ምንም አልጠይቅህም፣ ከወደድከኝ በቃ ከልጅ ድጋሚ አትለየኝ፣ እዛ ግቢ አታድርሰኝ ድጋሚ ምናምን ብዬ ለመንኩት ቅዱስ ሚካኤልን ማለት ነው። የዕለት ዕለት ከዛ በወሩ በትክክል በወሩ ውጤት ሲወጣ ወረቀቱን ፎቶ አንስተው ግሩፕ ላይ ላኩልን። ይሄው እዚህ ጋር አደርግላችኋለሁ እንድታዩት ማለት ነው። ያው ስም ስለሌለው ችግር የለም። አንድ ፔጅ ላይ ወደ 30 ምናምን ተማሪ ውጤት አለ። ከዛ ውስጥ 2 ወይ 3 ነው ፓስ የሚለው፣ ሌላው ሙሉ ፌል ነው።
ስትገለብጡት እንደዛ ከዛ እንደምንም በቃ ስፈልግ ምናምን ፓስ ነው የሚለው የኔ አላመንኩኝም። ተሳስቼ መሰለኝ ይሄ በመስመር አለ እንደዚህ ሄዳችሁ ስለሆነ ስቼ መሰለኝ መስመር። ከዛ ድጋሚ ቼክ አደረኩና እንዳልስትም ምናምን ብዬ ሄጄ ሳየው አልፌያለሁ። ማለፊያ 40 ነው እኔ 42 ነው የመጣሁት። አልፌያለሁ። አስቡት ቀኑ ምንድነው 12። ከዛ እኔ የ2 ወር አራስ ነኝ ግን ክርስትና አልተነሳሁም። ዝናብ ነው ክረምት ነው ታውቃላችሁ መስከረም ላይ ይዘንባል። አልቀርም ቅዱስ ሚካኤል ደጅ አልቀርም ብዬ በዝናብ የምን አራስነት የምን ምናምን ጥላ ይዤ ለብሼ ቀላል ነገር ይመስላል ግን ለኔ በሰዓቱ ቀላል አልነበረም። በጣም ከባድ ነው የነበረው። ድጋሜ መፈተን ሌላ ሀገር ለሀገር ልጄን ጥዬ ድጋሜ ለመፈተን መንከራተት ቀላል ነገር አልነበረም። ግን አደረገልኝ። እሱ ጠየቅኩት፣ አደረገልኝ፣ ነገርኩት፣ ሰማኝ። እና ቅዱስ ሚካኤል አሁንም እናንተ በተጨነቃችሁበት ግራ በገባችሁ ነገር ሁሉ ይድረስላችሁ፣ በጠራችሁት ይድረስላችሁ። ናልኝ ባላችሁት ፈጥኖ ደራሽ ነው፣ ሩሩ ነው፣ ሰሚ ነው፣ አዛኝ ነው። እሱ ይስማችሁ፣ እንደኔ ከጉድ ያወጣችሁ፣ ከፈተና ያወጣችሁ እላችኋለሁ። ሌሎች ስቶሪ ታይሞች ይኖሩናል፣ አልጨረስም። ይሄ ግን አልቋል ባይ